እንደምን አላችሁ የአባቴ ብሩካን ባላችሁበት ሁሉ የእግዚአብሔር ሰላም ከናንተ ጋር ይሁን። የልጁ የኢየሱስ ክርስቶስ ጸጋና ምሕረት ይጠብቃችሁ። ዳርቻችሁ በእግዚአብሔር ሰላም በእግዚአብሔር መላእክት የተጠበቀ ይሁን። እግዚአብሔርን በሚፈሩ ሰዎች ዙሪያ ቅዱሳን መላእክት ይሰፍራሉ ያድናቸውማል ተብሎ እንደተጻፈ በጌታ በኢየሱስ ስም መላእክት ይጠብቃችሁ። እግዚአብሔር ይከልላችሁ። እግዚአብሔር ይጠብቃችሁ። መውጣታችሁ መግባታችሁ ሁሉ በእግዚአብሔር ጥበቃ የተከለለ የተጠበቀ ዘመናችሁ ይባረክ። ወጣችሁ ስትገቡ የእግዚአብሔር ጥበቃ የእግዚአብሔር አብሮነቱ ከናንተ ጋር ይሁን። የእስራኤል ሕዝብ በዓለም ላይ ካሉ ሕዝቦች የተለየበት የእግዚአብሔር የመሆን ምስጢር በጌታ በኢየሱስ ክርስቶስ ስም በእናንተ ላይ የኢየሱስ ክርስቶስ ስም ይሁን። ከዓለም ሕዝብ ከአሕዛብ ከሌሎች ጌታን ከማያውቁ የምትለዩበት ምልክት የሆነ የኢየሱስ ክርስቶስ ደም ስሙ በኢየሱስ ስም በግንባራችሁ ላይ ይሁን፣ በልባችሁ ላይ ይሁን። የመዳን ምክንያት የማምለጥ ምክንያት ያኔ የአጥፊው መልአክ ገብቶ እንዳይገድል በዕብራውያን በር መቃን ላይ የተቀባው የታረደው በግ ደም ዛሬ ደግሞ የክርስቶስ ስሙ ማንነቱ አዳኝነቱ በኢየሱስ ክርስቶስ ስም በግንባራችሁ ሆኖ ከዚህ ዓለም ጥፋት ከአጥፊው ከገዳዩ ከዓለም ሲስተም ይጠብቃችሁ። በእግዚአብሔር ለተጠበቃችሁ ይላል መጽሐፍ ቅዱስ ነው። ተጠበቁ፣ እግዚአብሔር ይጠብቃችሁ። የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው ይላል። እግዚአብሔር ከዘመናት በፊቱ በፍቅር ያሰባችሁ በሚገርም ሁኔታ በልጁ በኢየሱስ ክርስቶስ ያዳናችሁ እግዚአብሔር ባላችሁበት ሁሉ ይጠብቃችሁ። መዳናችሁ ከንቱ አይደለም። በእግዚአብሔር ፕሮግራም የዳናችሁ በእግዚአብሔር እቅድ የዳናችሁ ዓለም ሳይፈጠር የምንኖርባት ምድር ሳትመጣ ቀና ብለን የምናየው ሰማይ ሳይፈጠር እግዚአብሔር በፊቱ ቅዱሳንና ነውር የሌለ በክርስቶስ እንድንሆን በፍቅር የመረጠን እግዚአብሔር ይጠብቃችሁ። መዳናችሁ በጣም ታላቅ ነው ወገኖች። በዚህ ምድር ላይ የሰው መዳን የኛ ጥንካሬ ውጤት አይደለም፣ የፍቅር ውጤት ነው፣ የስራ ውጤት አይደለም። ስሙ የተባረከው። መዳናችሁን በፍርሃት አክብሩት። ለመዳናችሁ ተገዙ፣ ላዳናችሁ እግዚአብሔር ተገዙ እንጂ የሆነ ስትደክሙ የሚወሰድባችሁ የሚወልቅ የሚለበስ አይደለም። መዳናችሁን ግን በደንብ ማለት ኢንጆይ ያርጉበት። መዳናችሁን ኢንጆይ ያርጉበት። እንዴት ዳንኩ፣ እንዴት ዳንሽ፣ እንዴት ዳንክ። ዋው ማለት ምድር ላይ አሁን በዚህ ሁኔታ ሆኜ አሁን ለናንተ ይሄን መልእክት ሳስተላልፍ አት ሴም ታይም በሰማይ ተቀምጫለሁ፣ በቀኙ ተቀምጫለሁ። በቀኙ አስቀመጠን ይላል እኮ። ሞታችኋልና ሕይወታችሁም በእግዚአብሔር ዘንድ በክርስቶስ ተሰውሯል ይላል። we are hided ተሸፍነናል፣ በክርስቶስ ዘንድ ተሰውረናል። ከምንድን ነው የተሰወርነው? ከዓለም ሲስተም ነው፣ ከዲያብሎስ አሰራር ነው፣ ከስጋዊ አሰራር፣ ከምኞቱ፣ ከመሻቱ እና በእግዚአብሔር ዘንድ በክርስቶስ ተሰውረናል። ስሙ የተባረከ ይሁን። ስለዚህ ወደ ገባንበት ነው የምንገባው። የረገጥንበትን ነው እግዚአብሔር የሚያወርሰን። ሃሌሉያ ወገኖች። በክርስቶስ የሆነ ምድር ላይ የሚኖር ፍጥረት የለም። ኦፍ ኮርስ ምድር ላይ ያለን ግን በሰማይ ላይ ያለነው፣ በሰማይ አለን። አንድ ቀን ወደ ገባንበት እንገባለን። አንድ ቀን አማኝ ታውቃላችሁ፣ ጴንጤ ቤተክርስቲያን በአንድ እግሯ ምድርን በአንድ እግሯ ደግሞ ሰማይን ረግጣ ነው ያለችው። አንድ ቀን ተጠቃለን ወደ ረገጥንበት እንገባለን። ኢየሱስ ጌታ እና ደስ ይበላችሁ። በምድር ላይ በሚሆን ነገር ተስፋ አትቁረጡ ወገኖች፣ ተስፋ አትቁረጡ።
ታውቃላችሁ ምድር ዓለም ለራሷ ልጆች በጣም ታደላለች። አንተ ላይ ክርስቶስን ካየች ግን አንተን በጣም ባዕድ አርጋ ነው የምታይ። እኔ በህይወቴም አይቻለሁ። ብዙ ፈተና ደርሶብኛል የክርስቶስ ስለሆንኩኝ ማለት ነው። ችግር የለም ዓለም ቢገፋችሁ እኔንም ገፍታኛለች። እኔንም ዶንት ወሪ እኔ ዓለምን አሸንፌያለሁ ብሏል። ይሄ ዓለም የተሸነፈ ነው ወገኖች። ማለት ከዚህ ዓለም ሲስተም በጣም በብዙ እጥፍ የሚበልጥ እኔን የያዘኝ እጅ አለ። አይወዳደሩም ወገኖች። ዓለም ላይ ያለው የጥፋት ሲስተምና እኔ የተያዝኩበት የመዳን ኃይል ጉልበቱ በጭራሽ አይገናኝም። እኛ የተያዝንበት መዳን ይበልጣል ወገኖች። እንዳታነጻጽሩት፣ እንዳታወዳድሩት። የዳንበት መዳን በጣም ይበልጣል። የተያዝንበት አያያዝ በጣም ይበልጣል። የተያዝንበት ፍቅር በጣም ይበልጣል። በጣም አሰራሩ ምኑም ኃይሉም ችሎታውም አቅሙም ጉልበቱም ወገኖች አይገናኝም። ዓለም ምንም ግራውንድ የላትም በእኛ ላይ ለመስራት። እግዚአብሔር ግን በጣም ብዙ ምክንያት አለው በእኛ ላይ ለመስራት። ዓለም ኦንሊ ዋን ድካማችንን ብቻ ነው የምትፈልገው። በድካማችን ላይ ለመቆም ነው የምትፈልገው። እግዚአብሔር ግን በእኛ የዘራብን ስንት ነገር ነው። ልጁ ኢየሱስ ክርስቶስ እኮ በጣም ትልቁ ምክንያት ነው። የእግዚአብሔር መቆሚያ በእኛ ላይ ያለው ግራውንድ ልጆቼ ናቸው የምልበት በቃ ኢየሱስን ሰጥቶናል። ስለሰጠ ዓለምን ሰጥታናለች። ምን ስለሰጠችን ነው የሷ ምን ሆነው? ኖ እግዚአብሔር ልጁን ሰጥቶናል። ህይወት ነው የተሰጠን። ታውቃላችሁ ኢየሱስ ክርስቶስ ሲያስተምር ትምህርት ነው የሰጠው፣ ዕውቀት ነው የሰጠው። ኢየሱስ ሲፈውስ ፈውስ ነው የሰጠው። ኢየሱስ ምድር ላይ ሲመላለስ መግቧል። እንጀራ ታስታውሳላችሁ፣ እንጀራ ነው የሰጠው፣ ዳቦ ነው የሰጠው፣ አሳ ነው የሰጠው። መስቀል ላይ ግን ራሱን ነው የሰጠው። መስቀል ከምንም ይበልጣል። ዛሬም የመስቀል ጉዞ ከምንም ይበልጣል ወገኖች። የመስቀል ጉዞ ከምንም ይበልጣል። ታውቃላችሁ ብዙ ነቢያት መስቀሉን አይደለም የሚተነብዩት፣ እንትኑን ነው የሚበላው የሚጠጣውን ምናምን ነው። ኖ ትልቁ ስራ የተሰራው፣ ትልቁ ኃይል፣ ትልቁ ማዳን የተደረገው ኢየሱስ ራሱን ለኛ የሰጠው በመስቀል ላይ ነው። ሌላው ሁሉ እጁ ነው ወገኖች። ፈውስ ቢሆን የተሰጠን ነው፣ በእጁ ነው የሰጠን። ሰጥቶናል ካለው ሰጥቶናል። ከብዙ ፈውስ አንድ ብቻ አይደለም፣ በጣም ብዙ ነው። የእግዚአብሔር በረከት አንድ ብቻ አይደለም፣ በጣም ብዙ ነው። የእግዚአብሔር ልጅ ግን አንድ ብቻ ነው። በመስቀል የተሰጠን አንድ ልጅ ነው። በመስቀል የተሰጠን አንድ ልጅ ነው። አንድ። ስለዚህ መስቀል በጣም ይበልጣል ወገኖች። መስቀልን የሚያንኳስስ ምንም ትንቢት አትቀበሉ፣ ምንም ላይፍ አትቀበሉ። በምድር ላይ መስቀልን የሚያክል ስጦታ የለም። በሁሉም ነገር የሆነ ነገር አግኝተናል። በመስቀል ግን ኢየሱስን ነው ያገኘው። እግዚአብሔር ልጁን የሰጠበት መንገድ መስቀል ነው ወገኖች። የመስቀሉ ቃል በጣም ለኛ ትልቅ ነው። መስቀሉን እንዳትተውት። መስቀል ምርጫ አይደለም። ደግሞ የሆነ የመስቀል ጉዞ አይመረጥም አይደል? መስቀል ችግር ነው፣ መከራ ነው፣ ስቃይ ነው ወገኖች። ግን መጨረሻው ክብር ነው። እቺ ዓለምስ ነገ የሚጠፋ ነገር፣ በጣም የሚያብለጨልጭ ነገር፣ በጣም ደስ የሚል ነገር ታሳያለች፣ ውስጡ ግን መራራ ነው። መስቀል ከፊት ለፊት መከራ ቢኖረውም ነገር ግን እኔ ዓለምን አሸንፌያለሁና ይላል። ከመከራ በኋላ ያለው ላይፍ ጣፋጭ ነው ወገኖች፣ በጣም ጣፋጭ ነው። ታውቃላችሁ ልጅ ሆነን ኮሶ ስንጠጣ ኮሶ መራራ ነው ግን ያሽረናል። ውስጥ ያሉትን ትላትሎች ሁሉ አላስፈላጊ ነገር ተጓዳኝ የሆኑ ነገሮችን፣ የሚጎዱንን ነገሮች፣ ፓራሳይት የሆኑ ነገሮችን ነቅሎ ያወጣል። መስቀል ወገኖቼ መራራ ቢሆንም ላይፉ ግን ዋው የመስቀል ጉዞ በጣም ድንቅ ነው። ክርስትና ይሄ ነው። ክርስትና ይሄ ነው ወገኖች። አዲስ ክርስትና የለም። ክርስትና አልተሻሻለም ወገኖች። የተሻሻለ ትንቢት ሊኖር ይችላል፣ እሱን አንቀበለውም። የጊዜው ነው ወገኖች። በደረሳችሁበት አትመላለሱ። ቃሉን አትርሱ። ጌታ ይባርካችሁ። ወዳችኋለሁ። ሼር አድርጉልኝ። ቻው